እባክህ ልትሰማኝ ይገባል። የንጉሱን ደካማ ጎን ስንፈልግ ነበር። አሁን እጃችን ላይ ወድቋል። የዛሬው የካፕቴን ምሽት በጣም አስደሳች ነው። ይህንን ልብስ ልበሺ። ለምንድን ነው ከኛ ጋር የማትዝናናው? ልቀቀኝ፣ መበቀል እፈልጋለሁ። ታውቃለህ እኮ አባቷ ሕይወቴን እኮ ነው ያበላሸብኝ። ይሄ ያንተ ብቻ በቀል አይደለም። አሸናፊ ሆነን በአግባቡ እንደምንበቀል እወቅ። አሁን ከኛ ጋር ተዝናና፣ እሱ ነው የሚሻልህ። አንዴ ልዕልቷ እንደሆነ በእኛ እጅ ላይ ነው ያለችው። አለቃ፣ አሁን እቅዳችን ምንድን ነው? ከእሷ ጋር ምንድን ነው የምናደርገው? አሁን እሷ የእኛ ብርቅዬ ወርቃችን ናት፣ እንጠቀምባታለን። ንጉሡ እጥፍ ድርብ እንዲከፍል ነው የምናደርገው። የዛሬ ማታ የኛ ነው። ሁላችሁም ተደሰቱ። መጨነቅ የሚባል ነገር የለም። ምኞት አለኝ አለቃ። እኔ የዚህ የፈረስ ጀግና የአንተ አገልጋይ። የምታዘው ነገር ምንድን ነው? የፈለግከውን ነገር እዘዘኝ። ያልከኝን ነገር ለመስራት ዝግጁ ነኝ። ልዕልት ክርስታቤል ጥሩ ቦታ አይደለችም። ወደ ቤቷ እንድትመለስ እፈልጋለሁ። ትዕዛዝህ ተፈጸመ። ልዕልት ክርስታቤል፣ ልዕልት ተመለሰች። በጣም የሚያስደስት ዜና! ልዕልት ተመለሰች! ልዕልት ተመለሰች! ልዕልት ተመለሰች! ንጉሥ ሆይ፣ ልዕልት ክርስታቤል መጥታለች። ልጄ ወዴት ነው የጠፋሽብኝ? አንቺን ፍለጋው እኮ ያልገባሁበት ጉድጓድ የለም። የት ጠፍተሽብኝ ነው? ቆይ ይህ ሁሉ ጊዜ የት ነበርሽ? ምን ያህል በአንቺ ጥፋት እንደተጨነቅኩኝ አልገባሽም። ቆይ እኔ አባትሽ አይደለሁም እንዴ? ለምታደርጊው ነገር ሁሉ ለምን አታሳውቅኝም? በጣም እኮ ነው የምወድሽ።
አባቴ ሆይ እኔ የጠፋሁት እኔን ለማጋባት ያመጣሃቸውን ወንዶች ምርጫ ስታቀርብላቸው ከነሱ ለመሸሽ ነው። እነሱን ማግባት ስላልፈለኩ ነው የጠፋሁት። እኔ እሱ ነገር አያስጨንቀኝም። ዋና በሰላም መመለስሽ ነው። ግን እስካሁን የት ነበርሽ? ሁሉንም ነገር እኮ ላንተ ማስረዳት አይጠበቅብኝም አባቴ። ይህንን ግዛት ግን ለቅቄ ሄጄ ነበር፣ ወደ ሌላ ግዛት ኦርካም የሚባል። እውነት ለመናገር እንዴት እንደተመለስኩ እንኳን አላውቅም። ኦርካም? እንዴት ወደዛ ልትሄጂ ቻልሽ? ማነው ወደዛ ይዞሽ ሄደው? እዛ ያሉ ሰዎች ታውቂያቸዋለሽ? በጣም መጥፎ ናቸው እኮ። ወደዛ መሄድ ፈልጌ አልነበረም፣ ግን እየነዳሁ ነበር፣ ወደዛ ግዛት ገባሁ። አትዋሺ። ከሰው ጋር ሄድሽው? አረ ከማንም ጋር አልሄድኩም፣ ብቻዬን ሄድኩት። ግን የሆነ አስማት የሆነ ነገር አለ እኔ ላይ። ትላንትና እዛ ነበርኩኝ፣ ዛሬ ደግሞ እዚህ። ይሄ በጣም የሚያስገርም ነገር ነው። ምን እንደተፈጠረ እንኳን አላውቅም። አሁን ገብተሽ ረፍት አድርጊ። በጣም ደክሞሻል። ግን ቃል ግቢልኝ ይህንን ግዛት መቼም ለቀሽው ላትሄጂ፣ እኔ ላታስጨንቂኝ። ይሄ ፋኖስ ማንኛውንም ነገር ማድረግ ይችላል ማለት ነው። ስለዚህ የመጥፎ ሰው እጅ ላይ ከገባ ሀገሪቱን ሁሉ ሊያበላሽ ይችላል። የሆነ መፍትሄ ማዘጋጀት አለብኝ። ይሄ ፋኖስ በሌላ ሰው እጅ ላይ መግባት የለበትም። ለመታዘዝ ፊት ለፊት እገኛለሁ። ምኞት የለኝም፣ ጥያቄ ብቻ ነው ያለኝ። ይህንን ፋኖስ እንዴት ነው መደበቅ የምችለው? ለምን አለቃዬ? የተቀረ ምኞት አለ። ምኞትን ተጠቀም። የፈለግከውን ነገር አድርግልሃለሁ። አይ ችግር የለውም። አሁን ምንም አይነት ምኞት የለኝም። እሺ እንግዲህ ይህንን ፋኖስ መደበቅ የምትፈልግ ከሆነ፣ ከሰው እይታ ርቆ ለአንተ ብቻ እንዲታይ የምትፈልግ ከሆነ ችግር የለውም፣ አደርጋለሁ። ነገር ግን በዚህ ወር ውስጥ አንዱን ምኞት መጠቀም አለብህ። ይሄ ግዴታ ነው። እሺ ቃል እገባልሃለሁ። በአንድ ወር ውስጥ ያለኝን ምኞት እጠቀማለሁ። አለቃ አለቃ፣ የለችም፣ ሄዳለች። ልዕልት ክርስታቤል ጠፍታለች። ወዴት እንደሄደች አላወቅንም። ከታሰረችበት አምልጣለች። ቁልፉ ዝግ ነው። እንዴት ልታመልጥ ቻለች? ብረቶቹም አልተሰበሩም። እንዴት ነው ያመለጠችው? ይሄ ቁልፍ ደግሞ እኔ ጋር ብቻ ነው ያለው። የሆነ ነገርም አለ። ይህች ልጅ በምን መልኩ ነው ያመለጠችው? ቅርብ ሰዓት እዚህ ነበርኩኝ። ስለዚህ ያመለጠችው አሁን ነው ማለት ነው። በፍጥነት ሳትርቅ ሄዳችሁ ልታገኟት ይገባል። ሀያ ፍጠኑ!
ሌላ ድክመት፣ ሌላ ምክንያት መደርደር። ስንት ጊዜ ነው የማይሳካልህ? እኔ እስካሁን ወጥቼ ቢሆን ኖሮ ይህ ፋኖስ በእጄ ላይ ነበር። ምንድን ነው እየሰራ ያለው? ሁሌ ምክንያት መደርደር ብቻ። ምንድን ነው የከበደ? በዚህ መልኩ ደካማ ነህ ብዬ አላስብም ነበር። አለቃዬ ሆይ ልጄ ተፍታ ዛሬ ነው የመታችው። ሩቅ ቦታ ነበረች። እንዴት እንደመታች አታውቅም። ስለዚህ ከጂኒው ጋር የሚያገናኛት ነገር አለ ማለት ነው። ስለዚህ ፋኖሱን ያገኘው ሰው የተጠቀመበት ነው። ጂኒውን ተጠቅሞ ልዕልቷ ወዳለችበት ቦታ መለሳትን የምትለኝ? ይሄ የማይታሰብ ነገር ነው። እስቲ ምን አይነት ንጹሕና ጠንካራ ልብ ያለው ሰው ቢሆን ነው ያችን የመሰለች ልዕልት ከራሱ አሳልፎ ወደ ቤቷ እንድትመለስ የሚያደርገው? ያለውን 3 ምኞት ብቻ ተጠቅሞ ከራሱ አስበልጦ ለሰው የሚያስብ ሰው በአሁን ሰዓት አይገኝም። አንተ እንደምትለው ደግ ሰው አግኝቶት እንኳን የሚጠቀመው ከሆነ ይህንን ፋኖስ ሀገሪቷና እኛ አደጋ ላይ ያለ ነው። ማለት እንዴት አለቃዬ? እሱን እርሳው፣ አንተን አይመለከትህም። አንተ ፋኖሱን ብቻ ማግኘት ነው ያለብህ። እሺ አለቃዬ፣ ስራዬን በአግባቡ እሰራለሁ። ካሁን በኋላ ወደ ኋላ ማለት የለም። አለቃዬ ሆይ ባዘዝከኝ መሰረት መጽሐፉን ከግብፅ ድረስ ሄጄ አምጥቼዋለሁ። አንቺ ይህንን መጽሐፍ ማግኘት ከቻልሽ ፋኖሱንም ልታመጪልኝ ትችያለሽ ማለት ነው። አለቃዬ ሆይ ይህ የእኛ ስራ አይደለም። ማንኛውም ጂኒ ይህንን ማድረግ አይችልም። ይህ ፋኖስ ከጂኒዎች እይታ ውጪ ነው ያለው። ደግሞ አለቃዬ እወቅ፣ ይህ የእኛ ስራ አይደለም። እኛ አካላዊን ስራ መስራት ይከብደናል። እኛ መተንበይ እንጂ መስራት አንችልም። ጥሩ እሺ፣ አንቺ መጽሐፉን ለማምጣት ወደ ግብፅ በሄድሽበት ሰዓት ብዙ ነገር አምልጦኛል። ያመለጠኝን ነገር ተሰጥኦሽን ተጠቅመሽ ልትነግሪኝ እፈልጋለሁ። ልክ ብለሃል አለቃዬ። በአንድ ሳምንት ውስጥ ብዙ ነገር ተለውጧል። ይህ ፋኖስ የራሱን አለቃ አግኝቷል። የትም ቦታ ቢሆን አያስጨንቀንም። ግዴታ እሱን ማግኘት ብቻ ነው ያለብን። ነገር ግን እጣ ፋንታ ለነሱ ያላቸው ይመስላል። ፋኖሱን ጥሩ ልብ ያለው ሰውን ያገኘው። ይህ ደግሞ ለእኛ በጣም ከባድ ነው። ወንድሜ ሆይ ልዕልቷን አገኘሃት እንዴ? እውነት ለመናገር አላገኘኋትም። እሷን ለማግኘት ሞክሬያለሁ፣ ግን የትም ላገኛት አልቻልኩም። ሁሉም ቦታ ፈለግኳት። አደጋና መጥፎ ቦታ ያለች ሲመስለኝ ጂኒውን ተጠቀምክ? ይህ ማለት ፋኖሱ አንተ ጋር ነው ማለት ነው? ሌላ አማራጭ አላገኘሁም። ብዙ የሚያስገርሙ ነገራቶችን እያደረግክ ነው። ለልዕልቷ ብለህ ወደድካት እንዴ? አረ እንደዛ አይደለም። በአንዴ ሰው ይወደዳል እንዴ? እሺ፣ ስለዚህ ምንም ነገር የለም ነው የምትለኝ? ፊትህ ያስታውቃል እኮ የሆነ ነገርማ አለ። ቁጭ ብል በቃ። ምንም ነገር የለም። አውቄ ነው። ነገር ግን አውቄ ነው። ትቻለሁ። በቃ አንቺም አድገሽ ታላቅ ወንድምሽን ታስጨንቂያለሽ አይደል? በጣም ትንሽ ልጅ ነበርሽ እኮ። አሁን ግን አድገሻል። ስትታመሚብኝ በጣም ተጨነቄ ነበር። ስለተሻለሽ ለፈጣሪ ምስጋና ይገባው።
ነይ እስቲ እህቴ፣ እዚህ ቦርሳ ውስጥ ምን ይታይሻል? አረ ምንም ነገር የለም ወንድሜ። ዋው በጣም የሚገርም ነገር ነው። ይሄ ትልቅ አስማት ነው። ስለዚህ ግዴታ አንድ ምኞት መጠቀም አለብኝ ማለት ነው። 1 ወር ብቻ ነው የቀረኝ። አረ የምን 1 ወር? 1 ቀን እንኳን አልፏል። 29 ቀን ብቻ ነው የቀረኝ። ምን እያደረግክ ነው? በቀን እንዴት ለዚህ ልትመጣ ቻልክ? ያው ፊት ለፊትሽ እንደምታየኝ የገባሁት በመስኮት ነው። የመጣሁት ደግሞ አንቺን ፈልጌ ነው። ግን እንዴት ልትመጣ ቻልክ? እኔስ እዚህ መሆኔን በምን አወቅ? አመጣጤማ ሰላም መሆንሽን ለማረጋገጥ ነው። አንቺ እንደተመለሽ ቤተ መንግስቱ ሁሉ እያወራ አይደል? ሰምቼን የመጣሁት። እዛ ግዛት ላይ ጥላዬን ስትሄድ ለመቆየት አስቤ ነበር፣ ነገር ግን ተመለስኩ። ግን እኮ ስለ ራሴ ያልነገርኩህም ነበር። እንዴት ልታውቅ ቻልክ? አባትሽ እኮ አንቺ ከጠፋሽ በኋላ ግዛትን ሙሉ ሲያተራምስ ነበር። በዛም ነው አንቺ ልዕልት መሆንሽን ያወቅኩት። እሺ አባቴ ካንተ ጋር ሆኜ ወደዛ ግዛት እንደሄድኩኝ ካወቀ ምን ሊያደርስብህ እንደሚችል አላወቅምና ነው? አውቃለሁ። ምናልባት አንቺም ነግረሽው ይሆናል እኮ። ተረጋጋ፣ እኔ አልተናገርኩም። አስገድጄህ እንጂ እኮ አንተ አይደለም የወሰድከኝ። አሁን በቶሎ ብትሄድ ይሻላል። አባቴ ወይም ሌላ ሰው ካየህ ጥሩ አይፈጠርም። ግን ከመሄድህ በፊት ድጋሚ ባየህ ደስ ይለኛል። ጓደኛሞች ብንሆን ደስ ይለኛል። እዚህ ቤተ መንግስት ውስጥ ስኖር እንዳንተ የሚያወራኝ ሰው የለም። ልዕልት ሆኖ በቤተ መንግስት ውስጥ መኖር ሊያስደስት ይችላል። መብላት፣ መጠጣት፣ የፈለግኩትን መልበስ፣ መጫወት። ግን ማህበረሰቡን እንደ መምሰል የመሰለ ነገር የለም። እዛ ሰዎች አብረው ሲሳሳቁ፣ የፈለጉትን ነገር ሲያደርጉ፣ እንደፈለጉ ሲቦርቁ ማየት፣ ከነሱ ጋር መሆን በጣም ያስደስታል። ይህን ህይወት ደግሞ እኔ ተነፍጌያለሁ። ለዛም ነው ከቤተ መንግስት ወጥቼ ለመሸሽ የሞከርኩት። ይህ ህይወት ስላስጠላኝ ነው ከማህበረሰቡ ጋር ተቀላቅዬ ለመኖር ብዬ ቤተ መንግስቱን ለቅቄ የወጣሁት። ነገር ግን ባላሰብኩት መንገድ ተመለስኩኝ። የማውቀው ነገር የለም። ፍቃደኛ ከሆንክ ጓደኛዬ ብትሆን ደስ ይለኛል። በቃ አትጨነቂ። ከአሁን በኋላ ጓደኛሞች እንሆናለን።